ብዙ ጊዜ ሴት ሆናችሁ በሴት ላይ የምትፈርዱና ሴት ልጅ ባትሳሳተ ራሱ ወንዱ ጋር የምታሽቃብጡ አንዳንድ ሴቶች አላችሁና ሀይሚ ቤት አንዳንድ ኮሜንት እያነበብኩ ነበርና ሀቂቃ እውነት ለመናገር ሀይሚ ጀግና ሴት ናት። ለሴት ተቆርቋሪ ሴት ስለሆነች ለሴት ትቆረቆራለች። ብሩኬ ጋር የሚመጡ ሴቶችን አብዛኛው ጊዜ ምክር ሳታ ደማይሆን አስረድታ እሱ ሲቆጣት ራሱ ለምን እንደዚህ ታደርጊያለች ሲላት ደግሞ ሴት ነኝ እኔ በሴትነቴ ሴትን ልጅ መግፋት አልፈልግም፣ ወዳህ እስከመጣች ድረስ እንዴት እንደሆነ አስረድተን መለያየት እንጂ አስቀይመን መለያየት የለብንም ብላ ትናገራለች። በጣም ነው ማደንቃት ማለት ነው። አላቸው አንዳንድ ሴቶች ሴትን የምትገፉ እና አለኩል ያህልን እናንተ አይነቶቹ ደግሞ ያው የወንድ ጥማት ያለባቸው ብዬ ነው ማልፈው እና አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም ሁሉ መልካም ነው። እናንተም ጋር ሰላም እንደሚሆን ሙሉ ተስፋ አለኝ። ዛሬም እንደተለመደው ያው በሀይሚና በብሩኬ አንዳንድ ነገር ለማለት ነው የመጣሁት። እናም ደግሞ በኮሜንታተሮች አብዛኛ ጊዜ እኔ ኮሜንት አልሰጥም፣ የምከታተለው ቦታ እከታተላለሁኝ እና ሀሳብ አስተያየት ያለበት ቦታ ደግሞ ያው መጥቼ በድምፅ እናገራለሁ። አብዛኛው ጊዜ ኮሜንት አላስቀምጥም እና ኮሜንታችሁን ደግሞ በጣም ነው ማነባው። ኮሜንት የትም የትኛውም ሶሻል ሚዲያ ላይ ኮሜንት ሲጻፍ ኮሜንት በደንብ ነው ማነባው እና የምታዘበው ነገር አለ እና እቺን ልጅ አታስጠጊያት፣ እቺን ልጅ እንደዚህ አትበያት፣ እቺን እንደዛ አታድርጊያት። ከድሮ ጀምራችሁ እንደዛ ተላላችሁ እና እቺ ሴት ልጅ ናት። እንኳን መጣች እያልኩኝ አይደለም፣ የሰው ልጅ ናት፣ ተሳስታለች። በቃ ሰው ሆኖ የማይወድ ሰው የለም እና የወደደችውን ደግሞ በምክንያት እሷም አስረድታት ካሁን በኋላ እንደዚህ ነው እንደዚህ ሆነናል። የመጣችበት ምክንያት ሊኖራት ይችላል። አብዛኛው ጊዜ ሀይሚና ብሩኬ በእንደዚህ አይነት ነገሮች ስለሚጣሉ እሷም እድሏን ለመሞከር ነው የመጣቸው። ሴቶች የዘንድሮ ሴቶች በነገራችን ላይ እንደዚህ ናቸው እና እኔም እድሌን ሞክር ብለው ተጋፍተው የሚገቡበት ቦታ አለ እና እሷን መታ ነበረ። ግን ሀይሚ እንደዛ አድርጋ ልትሸኛት ስላልፈለገች ቤቷን ድረስ ጠርታት ሀሳብ አስተያየት እየሰጠቻት ብሩኬ ዛሬ የለም አንቺ በነፃነት ማውረት ትችያለሽ ብላ አጋጣሚ ስታወራ ነው ብሩኬ የመጣው። ብሩኬ ለምን እንደዚህ ሆንሽ? ካሁን በኋላ በህይወታችን ሰው ገብቶ እንዲበጠብጠን አንፈልግም። በብዙ መከራ፣ በብዙ ችግር፣ በብዙ ስቃይ ነው ሄደን ህይወታችንን ያስተካከል ነው። ለምን ሰው ታስጠጊያለሽ? ለምን ሰው ታምኛለሽ? እያላት ነበርና አዎ በእርግጥ ሀይሚ ሁሉንም ታምናለች። ከማመን ብቻ ሳይሆን ለሰው ልጅ ታዝናለች። እዝነት ነው። አንዳንድ ሰዎች ሰውን ስናምን ለሰው ልጅ እዝነት ስንሰጥ አንዳንድ በቃ የሆነ ለሰው ቦታ የሌላቸው ሰዎች፣ ጨካኝ ሰዎች ምንድነው አድርገው የሚያዩን? እንደዚህ አይነት ሰዎችን ምንም ማያቅ የሆነ በቃ የሆነ ዝም ብለን የምንኖር የሚመስላቸው ሰዎች አሉና በእዝነት የመጣ ነው ለማለት ፈልጌ ነው። አለኩል ያህልን አዎ በእርግጥ ማስገባት አልነበረባትም፣ ግን አምጥታ በወንበር ላይ ቁጭ ብለው ስለ ህይወታቸው በፊት የነበራቸውን ፍቅራቸውን መልሰው አብረው እንደሚኖሩ ነግራት ብትሄድ ምንም ማለት አይደለም። እሷም እየተናገረች ነበረ ከአሁን በኋላ ከእናንተ ጋር እህትና ወንድም ሆኜ መቀጠል እፈልጋለሁኝ፣ መሄድ አልችልም። ከዛ እህትሽ አድርግኝ፣ እህቱን ልሁን እያለች ነበረ። ግን ብዙዎቻችሁ ደግሞ አትመኑ እያላችሁ ነው። ሁሉንም ሳናምን ቀርተን ደግሞ ሁሉንም በቃ እቺ ባሌን ትወስድብኛለች፣ እቺማ ጓደኛዬን ብትሆን ባሌን ትቀማኛለች። አብዛኛው ጊዜ ጥርጥር ውስጥ ስንገባው ትዳራችንም ይፈርስብናልና ባንጠራጠር እንደ ሀይሚ በቃ ንጹህ ብንሆን ግልጸኛ ብንሆን የተሻለ ነው ብዬ ነው ማስበው። ትዳር ደግሞ በግድ የሚሆን ነገር አይደለም። ገባችኋ? ሁለት አባቱ ከተዋደደ መጠራጠርን አስወግዶ እንደገና ደግሞ ጭንቅላቱ ላይ የሚያስበውን ነገር ሁሉ ነገር አስወግዶ ሙሉ በሙሉ በእምነት ከኖር ነው ትዳር የሚባለው እንጂ የሆነ ጥርጣሬ ካለባችሁ ዛሬ የት ወጣ የት ገባ ለምን አረፈደ ምናምን የምትሉ ነገር ከሆነ
ትዳራችሁ ይፈርሳል። እና አላኩል ያህልን እናንተም በአንዳንድ ሰዎች ደግሞ መማር አለባችሁ። ኮሜንታተሮች ደግሞ አረጋጉት። እኔ ስለጠራቻት እንደውም ሀይሚ ስለጠራቻት ሀይሚ ጀግንነቷን ነው ያሳየችው። ብዙ ጊዜ እንደዚህ አይነት ነገሮችን ታደርጋለች፣ ዛሬ ብቻ አይደለም። እና በቃ ያኔ ደስ ብሎኛል። ጠርታ ወንበር ላይ ቁጭ ብላ እንደ እህትነት ስትመክራት ያው ትንሽ አጋጣሚ ብሩኬ መጣ። ብሩኬ በጣም ተናደደ። መጨረሻ ላይ ደግሞ ተኮራርፈው ነው የተለያዩት። አሁንም ተጣላን ብለው ከመጡ በጣም እናዝናለን። ይሄ ደግሞ የሚያጣላ ነገር አይደለም። ሀይሚ ትክክል ናት። ምንም የተሳሳተችው ነገር የለም። እኔም አደርገው ነገር ነው እና ብዙዎቻችሁ አታካብዶችን ከህይወታችሁ አውጧት፣ አታስጠጓት፣ አታምጧት ምናምን ትምጣ። የትላንትናውን ነገር ደግሞ ትታው ሊሆን ይችላል እና ምንም እንትን ምን ነገር የለም። ሺህ ሴት ቢደረደር አንቺን የሚወድሽ ነገር ከሆነ ወንዱ ከልቡ ከወደደሽ ሀቂቃ ለምን ሺህ ቆንጆዎች አጠገቡ እንትን አይልም? አንቺ እንጂ ሌላው አትታየውም። ግን አንዳንድ ልክስክስ ወንዶች በውጭ የለመዱ አንቺ ለምን በቃ ያኔ ልዕልት ለምን አትሆኝም? ላስ ውጭ ላይ ለምዷል። አንቺ ምንም አትመስዩም። ዝም ብሎ ያኔ ትዳሬ ነው ህይወቴ ነው ብሎ ከአንቺ ጋር ይኖራል እንጂ ልቡ ደግሞ ውጭ ነው። ውጭ ያሰበ ሰው ውጭ ነው። መመለስ አትችሉ። በዚህ ነገር ደግሞ ሴቶች ማመን አለባችሁ። ከወደዳችሁ ወደዳችሁ። ውስጡ ችግር ካለበት አንቺ ማር ብትሆኝለት፣ ለቤትሽ ጠንካራ ሴት ብትሆኝ፣ ምን ብትሆኝ፣ ለመኖር ብታስቢ፣ ለልጆችሽ ብታስቢ ዋጋ የለውም። ያንቺ ብቻ ማሰብ ቤት የሚገነባ ነገር የለም። ስለዚህ ምን ለማለት ፈልጌ ነው፣ ወንዶችን ይሄን ያክል በዚህም ያክል አትጠራጠሯቸው፣ አትከታተሏቸው። የሀበሻ ወንድ ደግሞ ስትከታተሉት አይወድም። በቃ ፈታ አድርጋችሁ እንትን አድርጋችሁ ስተውት ነው ያንቺ ፍቅር የሚጨምረው። እንደገናም ደግሞ ሌላም ነገር የማያስበው አንቺ የምትቆጣጠሪው ነገር ከሆነ የበለጠ ሌላ ነገር እንዲያስብ ነው የምታረጊው። እና አብዛኛው ጊዜ በኢትዮጵያ ሕዝብ የሚታይ ነገር ነው። እና በተለይ በዚህ ዘመን ያለን ሰዎች ለምን እንደሆነ አላውቅም። እኛ የኔ ችግርም አለ በእርግጥ እንደ ድሮ እንደ አባቶቻችን 6 7 8 ልጅ ወልደው እና ብዙ መከራን ስቃይን እያሳዩ ማሳደግ አይችሉም ያሁኖቹ ማለት ነው። እና ትንሽ ነገር ካገኙ ለምን ካንተ ጋር እንደዚህ ይቃጠላለሁ፣ ለምን እንደዚህ ይሆናለሁ ምናምን ብሎ ሴቱም ወንዱም ቶሎ ተስፋ የመቁረጥ ባህሪ እያየን ነው። ብዙዎች ሲፋቱ እናያለን። እና አላክል ያህልን ይሄን ነገር ደግሞ ማስወገድ አለብን። ትዳር ውስጥ ከገባን ደግሞ ብዙ ነገሮችን ደግሞ ችለን መኖር አለብን ብዬ ነው ማስበው። እና አትፈላፈሉ። እኛ ሀበሾች እኮ ሀቂቃ አረቦች እንደው በሆነ ነገር ጠዋት ከተጣሉ ከሰዓት ደግሞ ከስራ መልስ ሲገባ አንቺን እኮ ከዚህ በፊት እንትንሽ አልፏል፣ ሀፒ በርዝዴሽ አልፏል፣ ለምን እንደዚህ ሆነ ምናምን ብሎ የሆነ ስጦታ ይዞላት መጥቶ ያረሳሳታል። ወይም ደግሞ የምትወደው ምግብ ይዞ መጥቶ በቃ በዛኛው ነገር ያረሳሳታል። እነሱም ደግሞ ውስጣቸው ሸር ስለሌለባቸው በቃ ይረሱታል ማለት ነው። እኛ ግን አንዴ ቅም ከያዝን ባላችን ይሁን ልጃችን ይሁን ምንም መስሚያ የለንም። እና እንደዛ መሆን የለብንም። ትዳር ውስጥ ላይ ስንሆን ደግሞ ገርገር መሆን አለብን ለማለት ያክል ነው። ብዙ ለፈለፍኩኝ። ሀይሚ ላይ ደግሞ ብዙዎቻችሁ አትፍረዱ። እናንተም ብትሆኑ በቃ ያኔ ጥሩ ሰዎች የሚባሉ ሰዎች እንደዚህ ነው ማድረግም ያለባቸው፣ እንደዛ ማድረግም ያለብንና ሀይሚ በእርግጥ ጀግና ሴት ናት። ከብዙ ሰዎች በቃ ተግባብታ የምትኖር መግባባት፣ እንደገና ደግሞ ችሎታ ምናምን ነገሮች አሏት ሀቂቃ ማለት ነው። ረጋ ያለች ሴት ናት። ለነገሮች ችኩል አይደለችም። ያው ትቆጣለች፣ ቶሎ ደግሞ ይወርድላታል። ያ ነገር ደግሞ የጥሩ ሰዎች መለከት ነውና ምንም ነገር አያስፈልግም። ለምን አመጣሻል፣ ለምን እንደዚህ ብሎ ያው ወንድ ልጅ ነው ሊል ይችላል።
እሱን ራሱንም ጥሩ ሰው ለማድረግ ለመሞከር ሊሆን ይችላል። እሷን ሀይሚ ላይ ድልድይ አድርጎ ለማለፍ ቢሆንም ግን እኔ አድንቄያታለሁ ማለት ነው። ይዛት መታ በማውራቷ ጎበዝ ጀግና ሴት ናት ብዬ ነው የተረዳኋት። እና ለማንኛውም ይህን ያክል ካልኳችሁ ይበቃችኋል። ለቤቴ ደግሞ አዲስ የሆናችሁ ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። የደውል ምልክቱን ተጫኑት። በሌላ ቪዲዮ እስከምንገናኝ ደግሞ ደህና ሁኑልኝ። ድምፄን ቀንሼ እያወራሁኝ ነው። አጋጣሚ ሴት ስራ አለባት፣ ስራ እየሰራች ነው ማለት ነው። ድምፄ እንዳይሰማ ነው ድምፄን ቀነስኩት። ሀይር ነው። ድምጻችንም አንድ ቀን ከፍ አድርገን እናወራለን በሰፊው በራሳችንም አንድ ቀን እንመጣለን ብለን እናስባለን። ለጊዜው ደግሞ እንደዚሁ ታፍነን ድስት ውስጥ የገባ ሰው ይመስል እንደዚሁ እንኖራለን እላችኋለሁ። መልካም ምሽት ይሁንላችሁ። ሰላም አለይኩም ወረህመቱላሂ ወበረካቱ።